ሰግጥ ፈምስ የኔ እይታ ነው። ከኔ ሐሳብ ጋር አልተስማማህም ማለት ደግሞ አሳደኝ አሉ። አይምሮአችን እዚህ ጋር የምታዩት ሱሰኛ ነው። ሱሱ ምንድነው? ኔጌቲቭ ነገሮች ናቸው። የሰው ልጅ ሱስ እንዳለበት እንደሚያጨሰው፣ እንደሚጠጣው፣ ሴሰኛ እንደሚሆነው whatever የተለያዩ ነገሮች ከዛ ነገር ውስጥ አውጥተን ፖዚቲቭ ላይ ማስቀመጥ አለብን። አሁን እኔ ሰግጥ ፈምስ የሚለውን የተረጎምኩት ሰግጥ ማለት ዓላማህ ጋር ተጣበቅ፣ ከምኞትህ ጋር ተጣበቅ፣ ጠንክረህ ስራ፣ ደከመኝ ሰለቸኝ ሳትል ህልምህን ራእይ አድርግ ነው። ማርያም ማለቱ ደግሞ ከሃይማኖትህ ጋር ተጣበቅ፣ ከእምነትህ ጋር ተጣበቅ ማለቱ ነው። Do you understand guys? Yes. Thank you for understanding. ሰዎች ስትወቅሱት ነበር። አሁን ደግሞ ኢትዮጵያ ሂዶ በረገደለት። አሁንም አቃቂር ታወጡለታላችሁ። አሜሪካ ካናዳ ያለ ሰው ሁሉ ይሳካለታል ማለት አይደለም። ሁሉም ሰው ለሸከም የተፈጠረ ሰው አይደለም። በቃ አልሸከምም አለ፣ ትራክም አልነዳም አለ፣ እንዲያውም አገሩ አስጨንቆኛል አለ። በሱ ጫማ ላይ አልቆምንም እኛ አይደል? we have to accept it። እና ኢትዮጵያ ሂዶ ስለተሳካለት ሲሳካለት ደግሞ እንደገና መቃወም የለብንም አይደለ? ይሄ ከዚህ መማር ያለብን ምንድነው? ሊሳካልን ያልቻለ ሰዎች መገላበጥ እንዳለብን ከዚህ መማር አለብን። ይኖረም አንድ ነገር ላይ ችክ ብላችሁ ስኬት እምቢ ያላችሁ ሰዎች፣ ላይፍ እምቢ ያላችሁ ሰዎች፣ ትዳር እምቢ ያላችሁ ሰዎች፣ ኑሮ እምቢ ያላችሁ ዳገት የሆነባችሁ ሰዎች፣ ቁልቁለቱ ላይ ተንደርድራችሁ በአፍጢማችሁ ልትደፉ ያላችሁ ሰዎች ተገላበጡ። ቂጣም ካልተገላበጠ ያራል ነው። ከአዶናይ መማር ያለባችሁ መገላበጥ፣ መከረባበት፣ መቆስቆስ ለውጥ ሊያመጣ ይችላል ነው። ስለዚህ አሁን ብንችል መደገፍ ካልቻልን ደግሞ ዝም ማለት አለብን። ብንደግፈው እሱ አገኘ ማለት እሱ ተለወጠ ማለት ሌሎች ልጆችን ይለውጣል፣ ሌሎች ሰዎችን ስራ ይቀጥራል፣ ሌሎች ሰዎችን ያሳድጋል። እሱ ተቸገረ ማለት ደግሞ በተቃራኒው ሰዎችን ያስቸግራል ማለት ነው አይደለም? ያ ስለዚህ ይሄን ነው የምለው፣ ልናግዘው ይገባል። ስለተከታተላችሁኝ አመሰግናለሁኝ። ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል። Thank you። እኔ እንደውም ልጅነት መልክህን ሁሉ ሳየው ትንሽ ነው እንጂ ለውጥ ያለው ያው ነህ። እስኪ የትግርኛውን ግጥም እስኪ ጋብዘን እስኪ አሉላ። ካወጥያም ሐዲማ እንደገና አብቀልቀል ከፊለም ክንድ ገለጋውና ክፈርሕ ኢላ ቦሎ ኢላ ሙስበለስ ንታሕተን ቆልቂለ ናብ ናይ ዝብኢ ሰፈር ናብ ጉድጓድ ኣተኹ ቁምቁም እናበሉ ብዙሓት ሓሳኹ ዓይኒ እናርአየ እዝኒ እናሰምዐ ሰዓታት ሓሊፉ ምድሪ ሰማይ ለምዐ ናይ ወላዲ ድሃይ ኣየት ብኽያት ኮነም ብፍርሒ ሰንዲባ ገሃን መሃን ኮይና ከም ሰዕረ ኣዊለ ንግሆ ረኸቡኒ ሰበይ ተሓጐሰም ኩሉ ሰዓመኒ በዓል እዩ ነይሩ ድሮ ኣውደ ዓመት ንኸተማ ከይዶም ክውዕል ምስገነት ኣብ እግረ ሽራኽ ኣብ ርእሰይ ፈጣ ነይርኒ ሃገረ ሰብ ምዃነይ ቀጥታ ፈሊጦምኒ ፋረገ ገማይሎም ኣዛላዚሎምኒ ወየን 250 መን ከም ለወሰደኒ ከተማ ርጉማን ጥራሕ ሰዲዶምኒ ቢጃሹ ራስን ስተምን ይሰማለሁ። በጣም ይገርመኛል። ግጥሙን ትርጉሙን ሰማሁትና
ከገጠር የመጣ ታዳጊ ከተማ ቆሎ ከተማ እንደውም ከመጣ በኋላ የከተማ ህይወት መቼም ሌብነት አያጣውም እና ሌባ አጋጠመና አገኘው ብሎ ገንዘብ ኪስ ውስጥ ሲገባ እናትህ ቆልቶ የሰጠውን ኪስ ውስጥ የነበረውን ቆሎ አፈሰ ማለት ነው። እንደዛ ራስን የጻፍከው? ራስን የጻፍኩት እና በምን እንዳገኘው ግርሞኛል በጣም እግዚአብሔር ይመስገን እዚህ ላይ ደርሻለሁ።